ተናኝኑ ከአዲስ አበባ ነው የመጣሁት። ስድስተኛ በጣም ተነግደንጂ ነበር። ስመጣ ባዶ ነው ቤቱ ምንም ነገር የለም። እዛው አንዱ ለሳምንት ተቀመጥን። አንድ ቤት 3 ቤተሰብ ሆነ። ከዛ በኋላ ቤት አናከራይም ሲሉን ወደዚህ መጣ። ቤት እንዳታከራዩ ተባሉና ተረሰባቸው እንዳታከራዩ አጥና እዛው አናከራይም ሲሉን ወደዚህ መጣ። ሁሉም ነገር ቤተሰቦች ጓደኞቼ ምናምን እዛ የመጣሁት አዲስ አበባ ነው። ቤታችን ፈርሶ ነው የመጣው። ቤታችን የፈረሰው በ7 ነው። ከትምህርት ቤት ስንመለስ ሳለቅስ ነው። ቤቱ ጣራ ፈርሶ ሁሉም ፈርሶ ነው ያገኘው። ሰፈሩ እንዳለ ሁሉም ተስፋ ለምን ቤታችን ተፈርሶለች እና ቦታችን ትመልሱልን። የትጅኑ ማውሮ የትጅኑ ሰራሰሪች በስራ አቅም እንኳን ክፍለ ሀገር እንኳን ይሄድን ሰርተን እንዳንበላ ሆነናል እኮ። እኔ ኢትዮጵያዊነቴን ነው የጠላው። የት እኔ እኮ ኢትዮጵያ አይደላችሁ ቢሉን እኮ እኛ ምንም በወዝብ አሳም ቢበላን አውሬን ቢበላን ይሻላል። እዚህ በስማ ኢትዮጵያዊ ነን፣ በዚህ ሌላ ነገር እንደረጋለን። እንዴት ብለን ነው የምንኖረው? እንዴት ብለን የት ቦታ ነው እንሄደው? መንግስት ለኛ ብሎ ካልሰራ ምንድነው? ደሃን አባሮ ደሃው ከውጭ አውጥቶ ወደ ቤት እንገባለን ይላል። ከቤት እንደገና ወደ ውጭ ያስወጣል። ምንድነው ይሄ? ምን አይነት ነገር ነው? እኛ እኮ ኢትዮጵያውያኖች ነን ወይ ዜግነታችን ሌላ ነው ይሁን ይውጡ ብንባል እስከዚህ ድረስ የደረሱ ሰዎች ምንም ነገር አመል ሰተናል፣ ወረቀት እንደዚህ ሰተናል፣ ሰብሰውን ነግረናል እያሉ ያወራሉ። አንዲት ቀን እንኳን መተው እንዲህ ነው ብሎ ያለን አንንም። ግሪን ኤሪያ ከሰው ይበልጣል ወይ ነው ጥያቄው። ግሪን ኤሪያ ስታለማ ሰውን ገለክ አይደለም። ለኛ እግዚአብሔር ስንት መስዋዕት ከፍሏል። እነሱ ግን እግዚአብሔር ስንት መስዋዕት የከፈለበትን የኛን ስጋና ደም አውጥቶ በ7 ቀን ውስጥ ማስወገድ ማለት ይከብዳል። እኔ ልጄ ጧት ትምህርት ቤት ሄዳ ስትመለስ ቤቱ በዶዘር እየፈረሰ ተወላጇ ቤት ነው ከጎን የገባችው። እስካሁን አይምሯ አልተመለሰም። ይመልስልኝ